What's up? Yes. First black president. መርጣችሁ ነበር? ትንሽ የኦባማ ጊዜ ነገሮች ተዘበራርቀው ነበር። አበሾች በጣም ኤክሳይትድ ሆነን ጥቁሮች ራሳቸው ገርማቸው ዳም እያሉ ነበር። በተለይ አንድ ሴትዮ አሉ በቃ መቀነታቸው የኦባማ፣ ሻሻቸው ኦባማ፣ ቀሚስ ጥለታቸው ኦባማ፣ እቃው ሁሉ ሲወድቅባቸው ወቡዬ ደንበኛ የእናት ፍንዳታ። ኦባማ ሲመረጥ ያው አፍሪካኖች እንደምታውቁት ኤክሳይትመንት አንችልም። እዚህ ዲሲ ትልቅ ሴሌብሬሽን ነበርና በአንድ ቴሌቪዥን አሜሪካኖቹን በአንድ ቴሌቪዥን ኬንያኖቹን ነበር ስናይ ነበረው እና ሪአክሽናቸው የተለያየ ነው። መጥቶ ኦባማ if there is anyone out there who still thinks that America is the place where all things are possible ሲያወራ ምንድን አሜሪካኖች የሚሉት yes we can ኬንያኖቹ ገና ንግግሩን አይሰሙም እኮ if there ሲል ኦልሬዲ ሴሌብሬሽን ጀምረዋል። ወደ ማማዬ ኦያ ኦባማዬ ወደ ማማዬ ኦያ ኦባማዬ እያ ሆባያይ ሆባዳ hum who's gonna lead America? Obama. Who's gonna catch Osama? Obama. Clinton, she lost by the tone. What Obama? Oh yeah, Obama. Obama ይሄን ነገር አይወደውም። ምክንያቱም ኬንያ የሄዱና ይቀዱና ያንን ሲኤንኤን ላይ ያመጡትና እንደዚህ አይነት ሰው ነው የሚገዟችሁ ይላል። በጣም ያፍራል። ሁሉ ጊዜ እንደዛ ሲያብዱበት ሲያይ this is not where I came from. My father was not part of this tribe. በጣም ያሳፍሩታል። እነሱ ይብስባቸዋል። ዲሲ ውስጥ ትልቅ ሜዳ ተዘጋጅቶ ትልቅ መጋረጃ ለኢናጉሬሽኑ ጊዜ የተለያየ ሀገሮች ተጠርተዋል። here from Nigeria ሲባል ቡም ይከፈታል። አንድ 60 የሚሆኑ ዳንሰሮች እያሉ ይመጣሉ። የሆነ ሀገር ሲባል እንደዚህ ሲመጡ ቁጭ ብለን እኛ and here comes from Ethiopia ሲል ያኔ ቴዲ አፍሮ እስር ቤት ነበረ። ማል ይመጣ ነው ብለን ቁጭ ብለን ስናይ አንድ ቅጥን ያሉ ሽማግሌ ስስት ያለች ማሲንቆ ይዘው just dedicated for Obama. ሰው አትስማ ኦባማ ሰው አትስማ ሰው አትስማ ኦባማ እኛን አትስማ ወቡዬ ወቡቡ ጀግና ነው ከልቡ አበሻ ይልዋል ይመስላል አበሻ አበሻ ከናረማመድ እስከነ ትከሻ ተዋቸው እነሱን አትስማቸው አበሻ ኮንክ ትሳሳታለህ ዲሞክራት ፓርቲን ታስቀይማለህ ልክ እንደ ቅንጅት ታፈርሳታለህ ሂላሪ ክሊንተን የክሊንተን ሚስት የቼልሲ እናት ስለተሸነፈች ሰላም ልበላት ሄሉዬ ሄሉሉ ሄሉካ ተዳርሽ ተናጋ በዛሽ በሞኒካ ሞኒዬ ሞኒካ የነጭ ባለጌ ስምሽ ነው ገናና
ጀብዱ እንደሰራ ሰው ታወቅሽ በብልግና እኛን አትስማ ኦባማ አንዱን አሞግሼ ሰው አልተውም እኔ ለአገሩ ሲታግሏል ወጣት ሆኖ ያኔ ጃን መኬን መኩኩ አንድ ሳንዱች ልኩ የእድሜ ባለጸጋ የሉሲ ጓደኛ አሁን እሱ ቢመረጥ ምን ይሰራል ለኛ እኛን አትስማ ኦባማ ባሏን ስለምትወድ ስለምደግፋት ሚሼል ኦባማን ሰላም ልበላት ሚሹዬ ሚሹሹ ሚሿችን ጥቁሯ ሲስተራችን ፈርስት ሌዲያችን ዋይት ሃውስ ገብተሽ የጥቁሩን ባህል እስቲ ያሳያቸው when I say ho you say ha ho ha በያቸው ሂፕ ሆፕ ያሳያቸው ቁመቷ ረጅም ነው ከባለዋ በላይ በቲሸርት አይጨት ጡንቻ ሁሉ አላት እሷ በሰውነት እሱ በጭንቅላት እየተማከሩ ዓለምን ሊመሯት በዘር እኮ አይደለም ያሁኑ ጨዋታ በጭንቅላት ሆኗል ወንድማችን በርታ በመጥቆር ቢሆንማ አገር አመራር በመንግስቱ ጊዜ የደርሰን ነበር ሁሌ ዝግጅቴን ስጨርስ በምርቃት ነው እኔ ደግሞ የመረኳት ያው ጠብ አትልም የሰማነውን በልቦናችን ቢላችንን በፖስታችን በሽታችንን ለዶክተራችን ሚስጥራችንን በኢሜላችን እንተዘነ ያሁ እንተዘነ ሃትሜል እንተዘነ ጂሜል እንተዘነ ፌስቡክ ፓስወርዳችንን ጠብቅልን ነቄ ካለች ሚስት ሰውርልን ገንዘባችንን ወደ ሀገራችን ኢኮኖሚያችንን በኦባማችን ኦባማ እንበል 12 ጊዜ አሁን ሰዓቱ ስለመሸ እንበል 3 ጊዜ ኦባማ ስም የተባረከ ነው ኦ ማይ ጋድ ተመረጥክ ብራቮ ባርከን የተባረክነና የአባትን ስም በራክ ነው ማናንተም በክፉ ላይ የጥቁር አምላክ የኬንያኖቹ የት ሄዶ ነው ኦባማ ቼንጅ ብልሃልና ለውጠና ካለወጥከን ከ4 ዓመት በኋላ አንተም ትለወጣለህና ኦባማ ኢትዮጵያ ስልክ ለመደወል የ5 ብር ካርድ ገዝተን ገና ስልኩን አንስተን ሃሎ ሳንል 3 ብር የሚቀንሱብንን የስልክን ካምፓኒዎች ደምስስልን ይህ ዘጥያቄ ዘስደተኛ ይሆን ዘንድ ለምንሃለው ዘስል በነገራችን ላይ እንግሊዘኛ መናገሪያ አይደለም ዘ የሚባለው ቃል የራሳችን ቋንቋ የግዕዝ ነውና ኦባማ ከማንኛውም ጎበዝ ወንድ ጀርባ ጎበዝ ሴት አለችና ሚሼልንም እግዚአብሔር ይጠብቃት እነዚህ አበሻ ልጆች ይመስሉ ልጆችንም እግዚአብሔር ይጠብቅልህ ነገር ግን ትንሿ ልጅ በዚህ እድሜዋ ጸጉሯን ከምትተኮስ ሹርባ እየተሰራች ቁጥርጥር እየተሰራች ቅቤ ብትቀባው ጸጉሯ ይዳብራል አንተም ዳበር አገሩም ይዳብር ኢኮኖሚውም ይዳብር የአሜሪካንን ኢኮኖሚ ካስተካከልክ በኋላ ከኬንያ ጎንነችና ኢትዮጵያንም ቼክዳውት ኢትዮጵያ ሀገራችንን ደሃ ደብድቦ የሚበላውን ጉልበተኛ ኮንደም ሳሬ ከሴጋ የሚተኛ ኢትዮጵያ ሄዶ በርበሬና ሴት ይዞ የሚመጣውን ወንድ በርበሬም ተወዷልና ሴትም ክብር አላትና ቼክዳውት ሁሉንም ቼክዳውት ለኛ ካላንተ ማናለን ኦባማ እዚህም አንዳንድ የገቡ ሰዎች በር ላይ ቼክ ጽፈዋል የጻፉትን ቼክዳውት ሁሉንም ቼክዳውት ቼክ ዘጉልበተኛ ቼክ ዘስደተኛ ቼክ ዘግንባታ ቼክ ዘፍንዳታ ቼክ ዘመምሬ ቼክ ዘገበሬ ሁሉንም ቼክዳውት ለኢትዮጵያ ሀገራችን 3 ጊዜ ቼክዳውት እኔም ፕሮግራም በዚህ አልቃ አምጎነ ቼክአውት
ይወቅ።